ጥሪ የተደረገላችሁ እንግዶች፣ ከሁሉም በማስቀደም ከአስከፊው የ3 ዓመት ጦርነት በኋላ ለመጀመሪያ ጊዜ በትግራይ ክልል መቀለ ከተማ ለሚካሄደው ሀገር አቀፍ የህብረት ስራ ማህበራት ባዛርና ኤግዚቢሽን ለመሳተፍ እንኳን በሰላም መጣችሁ። እስከ 1/4 የክልሉ ህዝብ በአባልነት በማቀፍ በአመት በቢሊዮን የሚቆጠር ትራንዛክሽን በማንቀሳቀስ ማህበራዊ ኢኮኖሚያዊና ችግሮች ከመቅረፍ አልፎ በወጣቶችና ሴቶች ስራ ዕድል ፈጠራም የላቀ አስተዋጽኦ ማበርከት ችሏል። ከአነስተኛ የብድር ተቋማት እስከ ከፍተኛ የማምረቻ ፋብሪካዎች ገንብቶ በክልላችን ከሚላከው የኤክስፖርት ምርት እስከ 10 በመቶ የእነዚህ ማህበራት ስራ ውጤት ነበር። ይሁን እንጂ እነዚህ ህብረት ስራ ማህበራት ከጦርነቱ በኋላ በቁጥርም ሆነ በሀብት ድርሻ በጣም ተዳክመዋል። በ2014 በተደረገው ያልተሟላ ጥናት እንደሚያሳየው 97 በመቶ ማህበራት ከጥቅም ውጪ ሆነዋል። ከንብረት እስከ ህይወት የሚደርስ ከፍተኛ ጉዳት ደርሶባቸዋል። የትግራይ ህብረት ስራ ማህበራት በዚህ ደረጃ ውድመት ቢያስተናግዱም እምብዛም መቆዘም ጠቃሚ አይሆንም ብለን እናምናለን። በፕሪቶሪያው በተፈረመው የሰላም ስምምነት መነሻነት የክልላችን ማህበራት ወደ ቀድሞው ቁመናቸው ለመመለስ የትግራይ ህብረት ስራ ኤጀንሲ ከፌዴራል ህብረት ስራ ኮሚሽን በመተባበር እንቅስቃሴ ጀምረናል። አሁንም የምናካሄደው ባዛርና ኤግዚቢሽን ህብረት ስራ ማህበራት ወደ ስራ የመመለስ አንዱ ተግባር ነው። በዚህ ባዛርና ኤግዚቢሽን የክልላችን የምግብ ነክ አቅርቦት ችግር ከማቃለል ባሻገር የትግራይ ህብረት ስራ ማህበራት ከመሀል ሀገር ህብረት ስራ ማህበር በዘላቂነት በገበያና በፋይናንስ ትስስር መደጋገፍ እንዲኖራቸው ያግዛል። ከዚህ በተጨማሪ አዳዲስ የእርሻ ቴክኖሎጂዎችና የልምድ ልውውጦች እንዲያደርጉ ከፍተኛ አስተዋጽኦ ይኖረዋል። ከሁሉም በላይ ግን የሰላም ስምምነቱ እንዲጸናና የህዝብ ለህዝብ ግንኙነቱ እንዲጠናከር በማድረግ ረገድ ሚናው ከፍተኛ ነው። ስለሆነም ይህን ባዛርና ኤግዚቢሽን መሳካት እንዲሁም የትግራይ ህብረት ስራ ማህበራት በዘላቂነት እንዲጠናከሩ ማድረግ የሁሉም ባለድርሻ አካላት ድጋፍ ተጠናክሮ መቀጠል ጊዜው የሚጠይቀው አንገብጋቢ የቤት ስራችን መሆኑ አምነን መስራት ይጠበቅብናል። በዚህ አጋጣሚ ይህን ባዛርና ኤግዚቢሽን እንዲሁም ሲምፖዚየም እውን እንዲሆን ድጋፍ ያደረጋቸው አካላት ሁሉ ምስጋናዬ የላቀ ነው። በተለይ አገር አቋርጣችሁ ያላችሁን ሁሉ ጭናችሁ የእውነቱ ተሳታፊ የሆናችሁ ከኢትዮጵያ ንግድ ስራዎች ኮርፖሬሽን፣ ከአዲስ አበባ ህብረት ስራ ማህበራት፣ ከኦሮሚያ እንዲሁም ከሌሎች ክልሎችና ድርጅቶች የመጣችሁ ሁሉ ያለን ምስጋናና ክብር እጅግ ከፍተኛ ነው። በመቀለ የሚኖራችሁ ቆይታ የተሳካ እንዲሆን እየተመኘው የዕለቱ የክብር እንግዳችን ፕሮፌሰር ክንዳያ ገብረ ሕይወት የዕለቱ ሲምፖዚየም በይፋ መከፈቱ እንዲያበስሩልን ወደ መድረክ ጋብዛለሁ። መነሳት የትግራይ ክልል ህብረት ስራ እና ገበያ ልማት ኤጀንሲ ችግሩን ለማቃለል የክልሉ ርዕሰ መዲና በሆነችው መቀለ ከተማ ከዛሬ ጀምሮ ለሳምንት ወይ 8 ቀናት የሚቆይ ሀገር አቀፍ ባዛርና ኤግዚቢሽን ተዘጋጅቷል። በዚህ ባዛርና ኤግዚቢሽን ከሁሉም ክልሎች የተውጣጡ የህብረት ስራ ማህበራት እንዲሳተፉ ስለሚደረግ የአቅርቦት ችግሩን በጊዜያዊነት ለመቅረፍ አቅዶ እየተንቀሳቀሰ ይገኛል። ከዚህ በተጨማሪ ችግሩን በቋሚነት ለመፍታት የሚያስችሉ የምክክር መድረክና ሲምፖዚየም ይካሄዳል። በዚህ ባዛር እና ኤግዚቢሽን ከሁሉም የሀገራችን ክፍሎች የተውጣጡ የህብረት ስራ ማህበራት ለመሳተፍ ስለሚገኙ የህዝብ ለህዝብ ግንኙነቱ በፕሪቶሪያው የሰላም ስምምነት ለማጽናት የራሱ አስተዋጽኦ ይኖረዋል። የክልሉን የአቅርቦት ችግር በመቅረፍ ረገድም ከፍተኛ ሚና ይጫወታል ብለን እንጠብቃለን። የክልሉ ህብረት ስራ ማህበራት ከሌሎች ክልሎች አቻ ህብረት ስራ ማህበራት ዘላቂ የገበያ ትስስር እንዲፈጥሩና ተሞክሮ እንዲለዋወጡም ያግዛል። የእርሻ መሳሪያዎች በማስተዋወቅ ግብርናን ለማዘመን ለሚደረግ ጥረትም ደጋፊ ሚና ይኖራል። በመጨረሻም የህብረት ስራ ማህበራት ዘላቂ የፋይናንስ ትስስር እንዲፈጥሩ ያግዛቸዋል። በአጠቃላይ የፓናል ውይይቱና ኤግዚቢሽኑ ከኢኮኖሚ ጠቀሜታው ባሻገር የሰላም ሂደቱን በማጽናት እና የህዝብ ለህዝብ ትስስር በማጠናከር አንጻር ጠቀሜታው ከፍ ያለ ነው። በሁሉም ክልሎች የሚገኙ የህብረት ስራ ማህበራት በተለይ ደግሞ የአዲስ አበባና የኦሮሚያ ክልል ህብረት ስራ ማህበራት በዚህ ዝግጅት ተሳታፊ ስለሆናችሁ እናመሰግናለን። ከዚህ በተጨማሪ ከፌዴራል የመጣችሁ እንግዶችና ተሳታፊዎች ያለንን አክብሮት እየገለጽኩኝ
ይህን የባዛርና ኤግዚቢሽን እንዲሰካ ባለቤት በመሆን ከጎናችን ያልተለዩ የፌዴራል ግብርና ሚኒስቴርና የፌዴራል ህብረት ስራ ማህበር ኮሚሽን በዚህ አጋጣሚ ላመሰግናቸው እሻለሁ። መጨረሻም የዛሬው ኦፊሻሊ የተከፈተ መሆኑን አበስራለሁ። አመሰግናለሁ። እየተወያየን ያለ ነው። ስለዚህ አግሪካልቸር ራይት ናው ኢን ትግራይ ኢዝ ኦልሬዲ ውንድድ የቆሰለ ግብርና ነው ያለን። እሱ ውንድድ ይሄ ውንድድ የሆነ አግሪካልቸር እንዴት አድርገን ሂል እናድርገው? በተለይ ከፌደራል የመጣችው ነገር አብረን የምንተጋገዝበት። ስለዚህ ፋንዳሜንታሊ ላይ ደርሶ የነበረ አግሪካልቸር አሁን ከ20 ሚሊዮን ኔሽኑ ሲያገኝ የነበረው ወደ 5.7 ሚሊዮን ኩንታል እያገኘ ነው። ስለዚህ 20 ኩንታል ፐር ሄክታር ስናገኝ ነበርን አሁን ወደ 5 ወደ 6 ኩንታል ነውና እንዴት አድርገን እንሻገር የሚል የላይቭሊሁድ እና ሪከቨሪ ስትራቴጂ የሚል ትልቁ ስትራቴጂ ዴቨሎፕ አድርገን እንደ ሀገር እሱ ደግሞ የሚያሻግር ነገር ይኖራል የሚል ግምት ነው። ስለዚህ ጥያቄ ካላችሁ አስተያየት ካላችሁ እድሉ ልስጥ ለቤት ማለት ነው። ሰኝ ይባላል። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር በኢትዮጵያ ህብረት ስራ ኮሚሽን የተደራጀ ማህበር ነው። ማህበሩ 12ቱም ክልል ላይ ነው የሚንቀሳቀሰው። ክልል ስንል ትግራይን ጨምሮ ማለት ነው። ስለዚህ በቅድማ ደስ ብሎናል መጥተን ዛሬ በመገናኘታችን። ቀጥሎ ግን አደራችሁ ብለን የምንለው ሁሉ ጊዜ የማታማክሉት ነገር አላችሁ። እናንተ ብቻ ሳትሆኑ እንደ ትግራይ ብቻ ሳይሆን እንደ ኢትዮጵያ ነው ያልኩ ያለሁትና ይሄ ምንድነው? አንደኛ ወጣትን በደንብ ብታማክሉ በኮኦፐሬቲቭ ላይ ወጣትና ሴቶች ላይ አጠናክራችሁ ብትሰሩ ሌሎች አታስፈልጉም አይደለም፣ ጎልማሳ እናስፈልግም አይደለም። ይበልጥ ግን ልታተክሩበት የሚገባ ኮኦፐሬቲቭ ነው። ምክንያቱም ኮኦፐሬቲቭ ህብረት ስራ ላይ ወጣትን ላይ ከተሰራ ሰውኛን የሚሸት አስተሳሰብ ይዞ ስለሚሄድ አዋጁም የኢትዮጵያ ህብረት ስራ ኮሚሽንም ሆነ የክልሎችም ሆነ አዋጁ እጅግ በጣም ምቹ ሁኔታ አለው። አብሮ መስራት ህብረት ስራ ማህበራት እንግዲህ እንደሚታወቀው ጦርነት አይገድበው፣ ችግር አይገድበው፣ የፖለቲካ ክራይሲስ አይገድበው፣ በሽታ አይገድበው። በየትኛውም ሁኔታ ውስጥ ሆኖ ችግር ባለበት ቦታ ላይ ሆኖ ተገኝቶ ችግሩን መቅረፍ ትልቁና ዋነኛው ስራው ነው። ለምሳሌ ለዚህ ፕሮግራም ብለን እኛ ለሰባቱ ቀን እዚህ የሚቆየው ብለን እንደ ጨፌ ጤፍ፣ ሽንኩርት፣ በርበሬ፣ ተልባ የተለያየ ከወቅቱ ጋር የሚሄዱት እንደጀመርነው ሁሉ ህብረት ስራ ማህበራትን ከዚህ ካጠነካክራችሁ ማህበራቶችን ካጠነካክራችሁ ከክልሎች ጋር ከመጣን ጋር ካተሳሰራችሁ እናንተ አስፈላጊ የሆኑ ቴክኒካል ድጋፍ ካደረጋችሁለት የትራንስፖርት ድጋፍ ካደረጋችሁለት እነኛ ማህበራቶች ከያለንበት ክልሎች ካሉበት ብራንቾቻችን የእህል እጥረቶችን እንዲቀረፍ ማድረግ ይቻላል። ምርቶች ወደዚህ ክልል በደንብ እንዲመጡ እንዲገቡ ማድረግ እንችላለን። ትልቁ የህብረት ስራ ማህበራት ዜጎች እንደ ልብ ከቦታ ወደ ቦታ ገበያ እንዲኖራቸው መገበየት እንዳለበት እዛ ያለ ጤፍ ዋጋውና እዚህ ሲመጣ ከግለሰብ ነጋዴ የተገዛ ከሆነ ኑሮ አይኖርም። ከፖለቲካው በላይ ራቡ የሚያባላው ይበልጣል። የራብ ትግስት አስታግስም። የፖለቲካው ወደ መድረክ ሊመጣ ይችላል። ሄዶ መድረክን አጣም ፖለቲካ። ነገር ግን ከፖለቲካ ባሻገር ግን እርስ በርስ የሚያባላው የኑሮ ውድነት እንዳይጸና እኛ የበኩላችን ከወዲሁኑ ጠንክረን ከእናንተ ወጣቶች ጋርም ሆነ ሌሎች ማህበራትን የምታጠናክሩና የምታተሳስሩን ጋር ጠንክረን ልንሰራላቸው ቃል እንገባለን ከወዲሁ ማለት ነው። ምክንያቱም የጋራ አገር ናለን፣ የጋራ አሴታለን፣ ዘርፈ ብዙ ነገሮች አሉን። ኢትዮጵያዊ አስተሳሰብ ይዘን መሄድ አለብን። እኛም እንደ ወጣትነትም እንደ ማህበራችንም በዛ ልክ ነው ይዘን ያለነው። ስለዚህ እናንተ ትልቁ ነገር ማድረግ ያለባቸው ሰፋ ያለ ነገር ማድረግ። አሁን ይሄ በ20 ደቂቃ ቅድም ወንድሜ ኮንትሮል ሲያደርግ ህብረት ስራ ማህበራት ደቂቃ አይወሰንበትም።
እናንተ ፖለቲከኞች መድረክ ስትይዙ እንደማትለቁት ሁላ ህብረት ስራ ማህበራት ደግሞ ከናንተ በላይ ብዙ ነገር ራሱን መሸጥ ይፈልጋል። ምክንያቱም ተወርቶ ያላለቀ እውቀት ውስጣችሁ አለ። ተሞክሮ ሌሎች ሀገራቶች ከኛ ሀገር ወስደው ሀገራቸውን አሳድጎታል። እኛ ግን እዛው ነን። ቁጭ በሉ ማን አደረገን? እኛ ጉቶ አይደለንም። እዛው በተበርንበት ደርቀን ተፈልጠን የምንነድ አይደለንም፣ ሰዎች ነን። ስለዚህ እንደ ሀገር ለውጥ ማምጣት ካለበት ሰፋ ያለ ነገር ውሰዱ። ቀጣይ ላይ በስፔሻል ኬዝ ከየክልሉ ያለነውን እስኪ ግንባር ቀደምቱ ነው። እናንተ አሁን ራሳችሁ ዩኒቨርሲቲ ናችሁ። በቃ ዩኒቨርሲቲ ናችሁ ለኛ ለመላው ሁላችንም ከናንተ መማር የምንችል ነገሮች ብዙ አሉ። እናንተም ከኛ ላይ ግን የምትማሩትም ይኖራል። እኛም ከናንተ የምንማማር ነገሮች ይኖራሉ። ቻሌንጅ እንዴት እንደምታለፍ ከናንተ በደንብ ድሮም ልምድ አላችሁ ይታወቃል። ይበልጥ ግን የአሁኑ ደግሞ ዲግሪ ላይ ማስተርስ አስጨምረውላችኋል ብዬ አስባለሁ። ምክንያቱም በችግሮች ውስጥ ነው የሚማራው ሰው እንጂ ካምፓስ ገብቶ ምናምን በሚማራው እውቀት አይሸምትም። ስለዚህ በርትታችሁ ከሄዳችሁ ይበልጥ ግን እኛ አሁንም አደራችሁ ብዬ የሚያሳስበው ወጣትን ወደ ህብረት ስራ መልሱ። በህብረት ስራ ማህበራችሁ በክልላችሁ አዋጅ ላይ በተንተርሶ በደንብ አድርጎ ከሰለጠኑ ይበልጥ ወጣቱ ስራን ለመስራትም አብሮ ተሳስሮ ለመስራትም ክልል ለክልል ህዝብ ለህዝብ ግንኙነት የሚባለው ሰላም ምክክር ኮሚሽን ሄዷል። እኛ ህብረት ስራ ማህበራት የምንሰራውን በነገራችን ላይ እናንተ መንግስታቶች አትሰሩም። ይሄ በእርግጠኝነት የምነግራችሁ ነገር ለምን ብላችሁ ብትሉ በየቦታው ላይ ስንሄድ ከሃይማኖት አባቶች በላይ ህብረት ስራ ማህበራት ይሰራሉ። ግን ዝቅ ተብሎ አልታዩም። ሜሪት ካቢኔው ሁላ ተብሎ አይታይም። ቅርብ ጊዜ ነው ገና ዳዴ እየተባለን አለ። ስለዚህ የአስተዳደራዊ ስልታችን ህብረት ስራ ማህበራት ኮሚሽኖችንም ኤጀንሲዎችንም ጽህፈት ቤቶቹን በሙሉ ሜሪት ካቢኔ እንኳን አድርጋችሁ ካቢኔም አድርጋችሁ እቀፎ ነው የሚለው ነው ሁሉ ጊዜ። ምክንያቱም ሊግን መመስረት አለብን። በኢትዮጵያ ደረጃ የህብረት ስራ ኮኦፕሬቲቭ የህብረት ስራ ሊግ ካልተመሰረተ በስተቀር የኢኮኖሚ ኑሮ ውድነቱ መፍትሄ ያገኛል ብለን የምናስብ ከሆነ ተሞኝተናል። ዓለም ሮጣለች፣ እኛ ገና ከኋላ ነው የምንከተለው። ከኋላ እንኳን መከተል የማንችልበት ሁኔታ ላይ ናለንና ስለዚህ በተቻለ መጠን በርትታችሁ ችላችሁ ጠንከር ብላችሁ ወጣት ላይ ስሩ፣ ኮኦፕሬቲቭ ላይ ስሩ፣ ስብዕናን እንዲማሩ አድርጉ። በጋራ እናድርግ። እናንተም ትላልቆች ተደራጁ፣ አደራጁ። በቃ ኮኦፕሬቲቭን የሚያክል ነገር ምንም የለም። የኮኦፕሬቲቭ አባዜን ያለኝ እኔ። ስለዚህ በተቻለ መጠን ኮኦፕሬቲቭ አሁንም ኮኦፕሬቲቭ ሽታቱ። አመሰግናቸዋለሁ፣ ወዳቸዋለሁ። እኔ መንግስቱ ይትባረክ እባላለሁ። ከግል ሴክተር ነው የመጣሁት። እንግዲህ ሰላሙን ለማጠናከር የኑሮ ውድነቱን ለማቃለል ታስቦ እንደዚህ አይነት መድረክ መዘጋጀቱ በጣም ላዘጋጆቹ ምስጋና ማቅረብ እፈልጋለሁ። በሁለት ምክንያት፣ አንዱ መቼም ህዝብ የትም ቦታ ያለው ህዝብ ሰላም ነው የሚፈልገው። ሰላም ስለሚፈልግ እንደዚህ አይነት መድረኮች ተስፋ ሰጪ ስለሆኑ ተጠናክረው መቀጠል ያለባቸው ይመስለኛል። ሁለተኛ ከሌሎች ተሞክሮዎችም መውሰድ እንግዲህ አሁን ትግራይም በአጠቃላይ ኢትዮጵያም የሰላም ጀግና መሆን እንደሚቻል፣ በልማትም ጀግና በሰላምም ጀግና መሆን እንደሚቻል ልክ ጃፓኖች በሁለተኛው ዓለም ጦርነት ችግር ውስጥ ከወደቁ በኋላ የፐርስፔክቲቭ ለውጥ ነው ያመጡት። ያ ፐርስፔክቲቭ ምንድነው? በጦርነት ብቻ አይደለም ጀግና የሚኮነው፣ በሰላም ጀግና መሆን ይቻላል የሚል አቅጣጫ ይዘው የተንቀሳቀሱትና በዚህ መንገድ ሄደው በ10 ዓመት ውስጥ ያንን የደቀቀውን ኢኮኖሚ ከዛ ተነስተው ወደ በዓለም ሁለተኛ ኢኮኖሚ መገንባት ችለዋል ማለት ነው። ስለዚህ እኛም ወደዚህ መንገድ መግባት አለብን። ይሄንን መጠናከር አለበት ለማለት ፈልጌ ነው። ይህን ብዬ ቅድም አቶ ነጋ መክፈቻ ንግግር ሲያደርግ ከመቆዘም ከባድ ነው እናውቀዋለን፣ ግን መቆዘም አይደለም መፍትሄው። ወደ እንደዚህ አይነት ወደ ሰላም ወደ ልማት የምንገባበት አቅጣጫ ተከትሎ መስራት ነው የተባለው ነገር ትክክለኛ ነው ብዬ ወስዳለሁ። ስለዚህ በዚህ መንገድ መድረኩ በጣም አፕሪሼት ለማድረግ እፈልጋለሁ። ቅድም እንደተባለው
ከድህነት ወጥተን ወይም ደግሞ አሁን ከሰልፍ ሪሊያንስ ብቻ ሳይሆን ኳሊቴቲቭሊ እንደ አገር የምንለውጥበት ሁኔታ ልንከተል ከሆነ በሌላ መንገድ እንለወጣለን የሚል ነገር የለኝም። 77% የሆነውን ግብርና በበሬ ያረስን ጉልበት እየተጠቀምን ትራንስፎርም እናደርጋለን የሚል ነገር የለኝም እኔ። ስለዚህ ምንድነው ታዲያ ይሄ እኮ ተሞክሯል። ባይዞ 76 ዓመት ውስጥ ኢትዮጵያ ትራክተር ያስፈልጋል ብላ ጀምራለች። 77 በ1950 ጀምራ ነው ትራክተር። ግን የትራክተር ሜካናይዜሽን ስራ አሁን ስናየው 6% ነው በኢትዮጵያ ደረጃ። ኢንፋክት ጎረቤቶቻችን ይበልጡናል ከሁሉም ከሳብ-ሳሃራ ማለት ነው። ስለዚህ ይሄንን 77% ካልቀየርክ መዘመን የሚባል ሰልፍ ሪላያንስ የሚባል ነገር የለም ብዬ ነው የምነሳው። ስለዚህ ይሄን ልናደርግ ከሆነ ግብርናውን ካልዘመነ ሜካናይዝድ ካልሆነ መዘመን የሚባል ነገር ስለሌለ ሁላችን የግል ሴክተሩም መንግስትም መንግስታዊ ያልሆኑ ድርጅቶች እዚህ ላይ አተኩረን መስራት አለብን የሚል ሐሳብ አለኝ። እንግዲህ በሁለት ምክንያት ግድ ነው የሚል ነገር አለኝ እኔ። አንዱ ለመለወጥ ማለት ነው፣ ትራንስፎርም ለማድረግ ግድ ነው ከፍላጎት አኳያ ማለት ነው። ሁለተኛ ግን አሁን የሴንስ ኦፍ አርጀንሲ ኢሹም አለበት የሚል አለኝ፣ በተለይ ለትግራይም ለሌሎችም ማለት ነው። ለምን ሲባል አሁን በሬው የለም። በሬ በጣም ኤክስፔንሲቭ ነው። አሁን በበሬ እንረስ እንኳን ብንል እንደ ዶሮ ማለት ነው በጣም ኤክስፔንሲቭ ነው። ከትራክተር ጋር ሲነጻጸር በጣም ኤክስፔንሲቭ ነው። ሁለተኛ በሬውም እኮ ከዚህ ከማረስ ይልቅ ወደ ቄራ ነው እየወደደ ያለው ማለት ነው። ቄራ የበለጠ ያገኝበታል። ስለዚህ በበሬ ማረስ ወደማንችልበት ብንፈልግም ማለት ነው ማንችልበት ደረጃ እየደረሰ ነው የሚል ነገር አለ። ስለዚህ ሜካናይዜሽን በጣም ክሪቲካል እና እዛ ላይ መስራት አለብን የሚል ነገር ለማስቀመጥ ነው። ይሄንን ልንሰራ ከሆነ አንድ ትልቁ ችግር እኔ መታየት ያለበት በመንግስት ደረጃም በተለይ እዚህ ላይ የሚሰሩ አካላት ኢቭን ፕራይቬት ሴክተሩም ጭምር ነው ያልኩ ያለሁት፣ አስተሳሰብ ላይ በደንብ መቀየር መቻል አለበት። አሁን ትራክተር እኔ ራሴ ትላንት ትራክተር ውድ ነው ብዬ ነበር ማስበው። እኔ ትላንት ትራክተር ለሰፋፊ እርሻዎች ብቻ ነው የሚሆነው ብዬ ነበር ማስበው። ግን ትራክተር ውድ አይደለም ሲነጻጸር ከበሬ ማለት ነው። በአሁኑ ጊዜ በሬ ግሬዚንግ ኤሪያ እንኳን የት እንዳለ ታውቃላችሁ። ስለዚህ ውድ አይደለም አንድ። ሁለተኛ ሰፋፊ እርሻ ብቻ አይደለም የሚሰራው፣ ፍራግመንትድ የሆነ በኢትዮጵያ ኤሪያም ይሰራል ትራክተር፣ አመቱን ሙሉም ያገለግላል። ስለዚህ አስተሳሰቡ በዚህ ደረጃ ሲሪየስ ስራ መሰራት አለበት የሚል ነገር አለኝ። ሁለተኛ ብድር በጣም ክሪቲካል ችግር ነው። አሁን በአስተሳሰብ በደንብ አደራጅተህ ፋሲሊቴት አድርገህ ድጋፍ ካልሰጠኸው አሁንም ንግግር ብቻ ቁጥቁጥ ስራ ብቻ ነው ሊሆን የሚችለው። ስለዚህ መሰረታዊ ለውጥ ልናመጣ ከሆነ ብድር በጣም በጣም ክሪቲካል ነውና እዚህ በደንብ ይታሰብበት የሚል ነገር አለኝ። በአጠቃላይ ግን መድረኩ በጣም አስተማሪ ነበረ። እንደዚህ ግን ለአንዴ ብቻ ሳይሆን ተጠናክሮ በቀጣይነት መሄድ አለበት የሚል አለኝ። አመሰግናለሁ። ንጋቱ ቶላ እባላለሁ። በኢትዮጵያ ህብረት ስራ ኮሚሽን የህብረት ስራ ግብይት መሪ ስራ አስፈጻሚ ነኝ። ምናልባት እንግዲህ አሁን ካለን በዚህ በተቋም ውስጥ ካለው ልምድ አንጻር የትግራይ ክልል ከዚህ በፊት የነበረበትን ስታተስ በደንብ እናውቀዋለን። የነበረውን የህብረት ስራ አባላቶች ተሳትፎ እጅግ በጣም ከፍተኛ ነበር። የካፒታላቸው አቅም እጅግ በጣም ከፍተኛና ለህብረተሰቡ የሚሰጠውን አገልግሎት ተደራሽ እንዲሆን ያደረገ ነበረ። ከዚህም አልፎ ደግሞ የልምድ ልውውጥ የሚደረግባቸው ህብረት ስራ ማህበራቶች እንደነበሩ ነው ያለን የነበረው ትሬንድ የሚያሳየው። ሰው ምን እናርግ አሁን ካለው ነባራዊ ሁኔታ ከ2013 ያለው ነባራዊ ሁኔታ የሚያሳየን ህብረት ስራ ማህበራት አሁን ያሉበት ስታተስ ችግር ያለበት ድጋፍ የሚፈልጉ ከነበሩበት ደግሞ የተሻለ ደረጃ ላይ እንዲደርሱ ለማድረግና ለአባሎቻቸውም ብሎም ደግሞ ለህብረተሰቡ የሚሰጡትን ድጋፍ ከፍተኛ ለማድረግ የሚያስችልበትን ምቹ ሁኔታ መፍጠር የሁላችንም አስተዋጽኦ ይጠይቃል። በመጀመሪያ ማድረግ ያለብን ብዬ የማስበው አንደኛ ቅንጅታዊ አሰራራችን ማጠናከር የግድ ያስፈልጋል ብዬ ነው የማስበው። ይሄ ለክልሉ መንግስት ብቻ የሚተው ነው ብዬ ለማለት ይቸገራል። ከፍተኛ ንብረትና ከፍተኛ
ንብረቱ እንኳን በንብረትነት ሊመለስ ይችላል፣ ግን የሞራል ችግር የነበረበት ሁኔታ ስለሆነ ህብረት ስራ ማህበራቱ ከነበሩበት ስታተስ ከፍ ለማድረግ የሁላችንም ድርሻ ነው ብዬ ለመውሰድ እሞክራለሁ። በተለይ ባለድርሻ አካላት ህብረት ስራ ማህበራት ላይ ይመለከተናል ብለን የምናስብ ሁላ የዚህ ክልል የደረሰውን አጠቃላይ ህብረት ስራ ማህበራትን እንዴት አድርገን ከነበረበት ከፍ ማድረግ አለብን የሚለውን ነገር ማየት የግድ ያስፈልጋል። ሁለተኛ የማነሳው በተለይ አባላት እጅግ በኛ አስተዋጽኦ ማድረግ ይጠበቅባቸዋል። ባለቤቶች እነሱ ናቸው። ብዙ ዲቴይል ለማለት ትቸገራለህ፣ ምክንያቱም ኃይላት በስፋት ያነሳው ነገር ስለሆነ ማለት ነው። የህብረት ስራ ማህበራትን ችግር ማየት የግድ ይጠበቅብናል ነው። ምንድነው ችግራቸው? ችግራቸውን አይደንቲፋይ ማድረግ ይጠበቃል። አሁን በተለይ አሁን ባለው ስታተስ ሰፊ ችግር ሊኖርባቸው ይችላል። ስለዚህ እነዚህ ችግሮች ምናልባት ጠቆም ለማድረግ ምክንያቱም ወደ ሪፎርሙ እየገባን ስለሆነ አንደኛ አደረጃጀታቸውን ማስተካከል ይጠበቅብናል። አደረጃጀታቸው አሁን ባለው ነባራዊ ሁኔታ ለአባላት ለመስጠት የሚያስችል ቁመና ነው ያሉት የሚለውን ነገር ማየት ነው። እንግዲህ ስንደራጅ ፓወርፉል መሆን መቻል አለብን። በሰው ሀብት ልማታችን ከፍተኛ መሆን መቻል ይጠበቅብናል። በፋይናንስ አቅማችን ከፍተኛ መሆን ይጠበቅብናል። ባለን እውቀትና ክህሎት አሁን ያለው ግሎባል ኢሹ ሊመልስ የሚችለውን ነባራዊ ሁኔታ ያሳኩ ሊሆኑ በሚችል መሰረት ህብረት ስራ ማህበራት አደረጃጀታቸው ማስተካከል የግድ ይጠበቅብናል የሚል እሳቤ ነው። ሌላው ተቋማቱን የግድ እንደ ተቋም ይዞታቸው ተቋማዊ አቅማቸው የዳበረ መሆን የግድ ያስፈልገዋል። እንግዲህ ተቋም ስንል በብዙ መንገድ ሜጀር ልናደርገው እንችል ይሆናል። አሁን ባለበት ስታተስ ግን አንዱ የሰው ሀብት ልማት ነው፣ ሁለተኛ ፋይናንስ ነው፣ ሶስተኛው መሰረተ ልማት ነው። ሌሎች ነገሮችም እዚህ ውስጥ ማካተት የግድ ይጠበቅብናል። ሁሉንም ላናዳረስ ይችላለን፣ ግን ፎከስድ ሆነን ከክልሉ ነባራዊ ሁኔታ ተነስቶ ህብረት ስራ ማህበራቱን አይደንቲፋይ አድርገን በዚህ ነባራዊ ሁኔታ ማስተካከልና ማየት የሚጠበቅብን ሁኔታ አለ ብዬ አስባለሁ። ከችግሮቹ አንዱ የሚታየን ነገር ቅድም ከኔ በፊት የነበረው የተወሰነ ነገር ለማሳየት ሞክሮ ግዥና ሽያጭ ላይ ዝም ብለን በፍጆታ ዕቃ ወይም ደግሞ የግብርና ምርት በማቅረብ ብቻ ላይ አይደለም መጣድ ያለብን። የግብይት ስርዓታችን መዘመን መቻል አለበት ብለን ነው የምናስበው። አሁን ይሄንን ለማድረግ ምቹ ሁኔታ ነው ያለው ብዬ አስባለሁ። ስለዚህ የግብይት ስርዓታችን አጠቃላይ ሀገሪቷ ከምትጠይቀው አንፃር ይሄንን ማስተካከሉ መሄድ ይጠበቃል የሚል ሐሳቤ ነው ያለኝ። ከዚህ ጋር ተያይዞ ምናልባት ችግሮቹን ማየት አይደንቲፋይ ማድረግ ብቻ ሳይሆን ደግሞ ይሄንንም ኃላፊነት ሰጥቶ ማለፍ ይጠበቃል ብዬ አስባለሁ። ይሄ ሁላችንም የምንጠቁመው ይሄን ችግር መፈታት አለበት ብለን ለከሌ ብለን የምንተው ስራ ሳይሆን እያንዳንዱ አካል በዚህ ጉዳይ ላይ ምን ማድረግ አለብን። ይሄንን ምሳሌ ማንሳት ይቻላል። አሁን ለምሳሌ ይሄን ፕላትፎርም ለማዘጋጀት ይሄን ሲምፖዚየም ለማዘጋጀት የብዙ ሰዎች አቅም ነው ላይ ያደረሰን ልናወራ ያስቻለን ማለት ነው። ስራ ማህበራቱን ደግሞ ከስክራች አንስቶ አሁን ካሉበት አንስቶ የተሻለ ልምድ እንደ ድሮ ሊወሰድባቸው የሚችል ክልሉ ሊጎበኝ የሚችልበትን ምቹ ሁኔታ መፍጠር። ስለዚህ ችግሩን አይደንቲፋይ ማድረግ ብቻ ሳይሆን በተቻለ መጠን ደግሞ የችግሮቹ መፍትሄ ሀሳቦችን ለባለድርሻ አካላቶችም ሰጥቶ ማለፍ ይጠበቅብናል የሚል ሐሳብ አለኝ። በመጨረሻ ምናልባት እንደ ፌዴራል መውሰድ ያለብን ነገር ይኖራል። ያቆምናቸውን ፕላትፎርሞች ካቆምንበት መቀጠል የግድ ይጠበቃል። አንዱ ያቆምነው ምናልባት ሴክተር መጀመሪያ አምቦ ዩኒቨርሲቲ ይገኛል። ቀጥሎ የመቀሌ ዩኒቨርሲቲ ኮኦፐሬቲቭ የተለያዩ ባለሙያዎችን በማፍራት ዩኒቨርሲቲዎችን ይዘን በጉዳይ ያለበት ችግር ምንድነው በዛ ላይ ተወያይተን የህብረት ስራ ችግርን የምንሄድባቸው ፕላትፎርሞች ነበሩ። እሱን አቁመን ከዛ ከቆመበት ማስቀጠል የግድ ይጠበቃል የሚል ሐሳብ አለኝ። እንግዲህ በተረፈ በዚህ ጉዳይ ላይ ሰፊ ውይይት አድርገናል ብዬ አስባለሁ። ለአዘጋጆቹ የከበረ ምስጋና አለኝ። ያመሰግናለሁ። ዘመነ ሊደርሺፕ እንዲኖር ሰለጠነ የሰው ኃይል የምናካትትበት ስትራቴጂ ሊኖረን ይገባል። በፌዴራል ህብረት ስራ ኤጀንሲ ከሪፎርሙ አንዱ አድርጎ የያዘው ነው። ስለዚህ በትግራይ ላይ ዩኒቨርሲቲ የሌለው አካባቢ የለም። ከማጨው ጀምረን መቀሌ፣ አዲግራት፣ አክሱም እነዚህ ዩኒቨርሲቲዎች የተዳረሷቸው ኤሪያዎች ናቸው። እነዚህ እዚህ ላይ ያለው የሰው ኃይል ሪሶርስ ለህብረት ስራ ማህበራት እድገት የራሳቸው ኮንትሪቢዩት ማድረግ አለባቸው። አዛን አድቫይዘሪ ሰርቪስ የሚሰጡበትን ስትራቴጂ ልናካትት ይገባል ማለት ነው። ስለዚህ ፉሊ ከኮንትሮሊንግ ኮሚቴና ከስራ አመራር ቦርድ ጋር ተካተው የሊደርሺፕ ሲስተሙን የሚዘምንበት ስትራቴጂ ሊኖረን ይገባል። ይሄ ያደጉ ሀገራት የሚከተሉት ስትራቴጂ ነው። ምንም አዲስ ነገር የለም። ስለዚህ አድቫይዘሪ ኤክስፐርትስ እያካተትን ማዘመን ከቻል ክፍተቱን መሙላት እንችላለን። እነዚህ አድቫይዘር ሰርቪስ
አመራሮቹን ካፓሲቴት ያደርጋሉ። ኦፕሬሽናል ሊደሮች ደግሞ ሳፖርት ይሰጧቸዋል፣ አደናቃፊዎች አይደሉም። ስለዚህ የሁለቱን እውቀትና ኮንትሪቢዩሽን አጣምረው ሊሄዱ የሚችሉ አካላት ናቸው። ሁለተኛ ፎከስ ፋይናንሻል ሲስተማችን ወይም ደግሞ ፋይናንሻል ማናጅመንት። ገጠር በእውነት የብድር ተደራሽነቱ በጣም ሊሚት ነው። አክሰስ ቱ ፋይናንስ በገጠር ላይ እስከሌለ ድረስ ግብርናውን ማዘመን ህልም ነው የሚሆነው። ግብርናው ሜካናይዜሽን ይፈልጋል። ግብርናው ምርጥ ዘር ይፈልጋል። ግብርናው ማዳበሪያ ይፈልጋል። ዋሬቨርቲዝ እነዚህ ሁሉ ሊገኙ የሚችሉት አክሰስ ቱ ፋይናንስ ከተገኘ ነው ማለት ነው። ስለዚህ አበዳሪዎችም ሆኑ ግራንት የሚሰጡ ተቋማት እዚህ ላይ ፎከስ ቢያደርጉ፣ ምክንያቱም ትልቅ የማይነጥፍ ጸጋ ስላለ እዛ ገጠር ላይ ማለት ነው። ሌላ ህብረተሰቡ የራሱን ካፒታል የሚፈጥርበትን ስልጠናዎችና ትምህርቶች እየሰጠን የውስጥ ካፒታሉ የሚያሳድግበትን ስትራቴጂ ልንከተል እንችላለን። በሶስተኛ ደረጃ ፎከስ ኤሪያ መሆን አለበት የምለው ኮምፕሬንሲቭ የሆነ ተቋም እንዲሆን ህብረት ስራ ማህበራት ቢዝነስ ላይ ፎከስ ማድረግ አለብን። ኮኦፐሬቲቭስ ቢዝነስ ኦሪየንትድ ሆነው መፈጠር አለባቸው እንጂ አዋጅ ስለታወጀ ስላስፈለጉ ብቻ የሚቋቋም አይደሉም። ለህብረተሰብ ወይም ደግሞ ለአባላቶቻቸው ቢዝነስ ሜከርስ ሆኖ የዘመነ ቢዝነስ አካሂደው ግብይት ሊሆን ይችላል፣ ኢምፖርት ኤክስፖርት ሊሆን ይችላል፣ ዋትኤቨር ኢት ኢዝ የዘመነ ቢዝነስ እንዲኖራቸው ቢዝነስ ኦሪየንትድ እንዲሆን ይገባል ማለት ነው። ቢዝነስ ኦሪየንትድ ከሆነ ሰርቪሱ አለ፣ ጥቅሙ አለ፣ ቤኔፊቱ አለ፣ ፋርምጌት ፕራይሱ መሻሻል አለ፣ እነዚህ ማርኬቱ መሻሻል አለ፣ ማስፋፋቱ አለ፣ አባላቱ ተጠቃሚዎች ይሆናሉ። ሰስቴይነብል ዲቨሎፕመንት ማምጣት ይቻላል ማለት ነው። ስለዚህ በገጠር ላይ ፕሮዳክሽን፣ ፋይናንስ፣ ማርኬት ማያያዝ ከቻል ፈጣን የሆነ እድገት ማምጣት እንችላለን። ሶኮል ዲቨሎፕመንት ልማት በገጠር ማለት ምን ማለት ነው? አንደኛ መሬት አለ ወይ ነው። መሬቱ ምርት ያመርታል ወይ? ያ ምርት ተረፈ ምርት ሊያመርት ይችላል ወይ? ከቀለብና ከዘር ባሻገር ተረፈ ምርት ሰርፕላስ ፕሮዳክት አለ ወይ? ይህንን ሰርፕላስ ፕሮዳክት ደግሞ ገበሬው ሳይመዘበር በቀጥታ ሽጦ ምርቱን ሽያጭ ተጠቃሚ እንዲሆን ቢሮክራት የሌለው እየተጣጠፈ የሌለው የማርኬት ስትራክቸር አለ ወይ? ይሄንን ካለ ምርቱን ሽጦ ገንዘብ ሊፈጥር ነው ማለት ነው። ገንዘብ ከያዘ ደግሞ ምን ማድረግ አለበት? መቆጠብ አለበት። እነዚህ ሳኮዎች አዘግራሱት ሌቨል ጀምረው እስከ ላይ ማደግ አለባቸው። ላይክ እምባባ ሀያ የሚሰራው አይነት፣ ላይክ ፋና የሚሰራው አይነት እነዚህ ካሉም ተጣምረው ካፒታል ክሬት ማድረግ ይቻላል ማለት ነው። ካፒታል ክሬት ማድረግ ከተቻለ ኢንቨስትመንት ሊመጣ ነው ማለት ነው። ኢንቨስትመንት ካለ ማለት ደግሞ ልማት አለ፣ እድገት አለ ማለት ነው። ይህንን አይነት ስትራቴጂ እንዲኖራቸው ህብረት ስራ ማህበሮቻችን ማሰልጠን፣ መተጋገዝ፣ ማደራጀት ይኖርብናል ማለት ነው። ሌላው ከትግራይ በቀረበው ትላንት እዚህ ነበርን፣ ዛሬ እንድነበር ትክክል ነው። የደረሰው አደጋ ቀላል አይደለም። ነገር ግን ስቲል እሱን ክሌም እያደረግን መኖር የለብንም። ማድረግ ያለብን ከዚህ ሰዓት ጀምሮ ማድረግ አለብን። ዋትኤቨር ኢት ኢዝ ትልቁ ሀብት የህብረት ስራ ማህበራት አባላት ናቸው። እንዳንሳሳት። ህንፃ አይደለም፣ ትራክተር አይደለም፣ አይሱዚ አይደለም። አባሎቻችን ሳይኮሎጂካል ሴታፕ ፈጥረን አነቃቅተን ሪፎርም አድርገን ተሳትፏቸውን አበርክተው ህብረት ስራ ማህበሮቻቸውን ትላንት ከነበሩበትና የወደመውን ተክተው ከዛ በላይ መሄድ እንዲችሉ ነው ማለም ያለብን። በእርግጥ ሌሰን ሊሆነን ይችላል፣ ትምህርት ሊሆነን ይችላል። ስለዚህ ስለጠፋው ክሌም ከምናደርግ እንዴት ወደ ኖርማላይዜሽን እንመለስ? ፕሊዝ አርሶ አደሮች፣ የህብረት ስራ ማህበራት መሪዎች እዚህ ያላችሁ ማንም አካል ይረዳናል ይደግፍናል ብላችሁ ጠባቂነት እንዳታስቡ። ሁሉም በእጃችሁ ስላለ፣ ሁሉም በእጃችሁ አለ። መሬቱ በእጃችሁ ነው። እንስሳ በእጃችሁ ነው። ሽጣችሁ ወደ ገንዘብ መቀየር ስላላችሁ ማደግ ይቻላልና ይሄንን የውስጥ አቅም መፍጠር መቻል አለባችሁ። ይቻላል የሚለውን ኮሚትሜንት እንዲኖራችሁ ያስፈልጋል። ለወደፊቱ የቻለውን ያህል ተጋግዘን ለመስራት ቃል መግባት ፈልጋለሁ። ስለተሰጠኝ እድል ከልብ አመሰግናለሁ። አገሪቷ ውስጥ አሁን በከፍተኛ ደረጃ በተለይ የእስራኤልና የኔዘርላንድ ሲሎች ናቸው በብዛት የሚኖሩት እና የኛ ምርምር ተቋማት ከምርምር ተቋማቶቹ ደግሞ ተቀብለው ማስፋፋት የሚችሉ ተቋማት መኖር አለባቸው ብዬ አስባለሁ። አንዳንድ እስራኤል ስንል የአንዳንድ ዩኒቨርሲቲዎቻችን ምናልባት ከእስራኤል እንደ ሀገር ከተቋቋመችበት ጊዜ በላይ የቆዩ ይመስለኛል እና ይሄ ነገር መፍትሄ ይፈልጋል ብዬ አስባለሁ። አንዱ ኢንፑት ነው። ሁለተኛው ኤክስቴንሽን ሰርቪስ ነው። ኢንፑቱ መጣ፣ ቴክኖሎጂው መጣ፣ አመጣን፣ ዘሩን ይሆናል ትራክተር የሚሆን ዋቴቨር ብቻ ቴክኖሎጂ ከመጣ በኋላ ከዛ ኤክስቴንሽን ነው። ኤክስቴንሽን ስንመጣ
ያው ሙሉ በሙሉ ኦውን እንዲሆነ በመንግስት ነው ያስባለው። እኛ ሀገር ዲኤ ቱ ፋርመር ሬሾ ኢትዮጵያ ከበርካታ ሀገራት ትበልጣለች፣ ከናይጄሪያም ከቻይናም። ከዚህ በፊት በነበረ መረጃ ዲኤ ቱ ፋርመር ፕሮዳክቲቪቲ ግን እጅግ በጣም ደካማ ነው። በጣም በብዙ ሺህ የሚቆጠሩ ወጣቶች ኤክስቴንሽን ወርከር ሆነው ገጠር እንዳሉ አውቃለሁ። ምናልባት በቀበሌ 5 ሰው ይመስለኛል በተለያየ ዘርፍ ላይ ማለት ነው። ግን በትክክል እነዚህ ሰዎች ፕሮዳክቲቭ ናቸው ወይ? የሆነ ደግሞ ተከፍሏቸው ዴይ ኤንድ ናይት የገበሬውን ላይፍ ለመቀየር ይሰራሉ ወይ? ናቹራልስ ነው ወይ ይሄ ነገር ብለን ስናስብ አሁን ካለው ሜንታሊቲ አኳያ የሶሻሊስት ሜንታሊቲ ባለበትና ስለ ፋይናንስ፣ ስለ ገንዘብ፣ ስለ ምናምን፣ ስለ ካፒታሊዝም ያለው አመለካከት ደካማ በነበረበት ታይም ይሄ አፕሮች ይሆናል። በቃ ህዝቤን አገለግላለሁ ምናምን የሚለው አይነት ቲንኪንግ ማለት ነው። ይሄ ሲክስቲስ ላይ የነበረው ጄኔሬሽን አለ አይደል? ሰልፍለስ የሆነው እንደዛ አይነት በሆነበት ታይም ላይ ይሆናል። አሁን ግን ወቅታዊ ነው ብዬ አላስብም እኔ። ከዛ ይልቅ አሁን በፖሊሲ ሌሎች ፕራይቬት ሴክተር ኢንክሉዲንግ ኮኦፕሬቲቭ ገጠር ላይ ሄደው ሰርቪስ እንዲሰጡ በተለያየ ፖሊሲ ፓኬጆች ማበረታታት ይቻላል። ለምሳሌ ኢንክሉዲንግ የዩኒቨርሲቲ መምህራንም አሉ፣ ሌሎችም ባለሙያዎች አሉ። ገጠር ሄዶ ሾፕ ከፍቶ ልክ እንደ ፋርማሲ ኢንፑት እያቀረበ ለአርሶ አደሩ ቴክኒካሊ ለሚደግፍ ድርጅት 5 ዓመት ታክስ ሆሊዴ ያላችሁ ወይ 10 ዓመት ግብር አትከፍሉም የሚል ማበረታቻ ቢወጣ በርካታ መንግስት መስሪያ ቤት ውስጥ ተቀጥሮ የተቀመጠ ፕሮፌሽናል የሆነና ለበርካታ ሰዎች ሰርቪስ መስጠት የሚችል ሰው ወደዚህ ዘርፍ መግባት ይችላሉ ያስባለሁ እኔ። አንዱ ማለት ነው ኤክስቴንሽን ስንል በእንደዚህ አይነት ወያዎች ብናፍታታው ከመንግስት ላይም ጫናውን እናወርዳለን። ብዙ ህዝብ ደግሞ አትሊስት ሁሉንም እንኳን ባይሆን ይሄ አቅም ያለው ገበሬ የምንለው ከ5 ሄክታር በላይ ያለው እነዛ ሰዎች ግን ፔይድ የሆነ ኤክስቴንሽን ሰርቪስ እንዲያገኙ ማድረግ አንዱ አማራጭ ነው ብዬ አስባለሁ፣ የኔ ምልከታ ማለት ነው። ሶስተኛው ኢንፑት ፈለገ ኤክስቴንሽን አለ። ሶስተኛ ላይ ያለው አግሪ ፋይናንስ ነው። አግሪ ፋይናንስ በጣም ዘሚሲንግ ኤሌመንት ነው ብዬ አስባለሁ እኔ በሀገሪቷ የግብርና ሴክተር ላይ። አንድ ሰው ግብርና እርሻ ሰራለሁ፣ አሁን ወጣቶች ወደ እርሻ ይግቡ ይባላል። እርሻ ሰራለሁ በቃ ብሎ ገጠር እርሻ ለመስራት የሚያስብ ኤኒ ሰው ፋይናንስ ከየት ያመጣል? ብድር ማን ነው የሚያቀርብለት? ብድር የሚያቀርብለት አካል የለም ማለት ነው። ስለዚህ ይሄ አግሪ ፋይናንስም ሶሉሽን ይፈልጋል። ልክ ቅድም እንደጠቀስ ነው ለምሳሌ እንደ ፋና ገንዘብ ቁጠባ በዛ ካፓሲቲ ላይ ያለ አግሪካልቸር ላይ ስፔሻላይዝ ያደረገ ፋይናንስ ማቅረብ የሚችል ተቋም ቢኖር ማንም ሰው ግብርና ውስጥ መስራት ይችላል ብዬ አስባለሁ። ግብርና በነገራችን ላይ አሁን ከኔ ኤክስፒሪየንስ ማለት ነው ከኔ ኤክስፒሪየንስ ግብርና በጣም በቃ አቅም የሌለው ምንም ገንዘብ የሌለው ሰውዬ የሚሰራው ስራ አይደለም። ኮሜርሻል አግሪካልቸር አሁን 1 ሄክታር 2 ሄክታር ቲማቲም እንስራ ብሎ ሃይብሪድ ሲድ ልስራ ብሎ የሚገባ ገበሬ ቢያንስ 200 ሺህ ብር ያስፈልገዋል። በጥሩ ሁኔታ ሰርቼ ለሌሎች ማቅረብ እችላለሁ ብሎ የሚያስብ ገበሬ በፐር ሄክታር 700-800 ኩንታል አመርታለሁ ብሎ የሚያስብ ገበሬ ቢያንስ 200 ሺህ ብር ይፈልጋል። ሚሊዮን ብር ግን ይሸጣል። 500 ሺህ ብር በላይ ሊያገኝ ይችላል በትርፍ ማለት ነው። ይሄንን ግን ትረስት አድርጎ ብድር የሚሰጥ ፋይናንስ ተቋም ያስፈልጋል ነው። ስለዚህ አግሪ ፋይናንስ ላይ መተካት አለብን። ቅድም እንደተጠቀሰው ትልልቁ ባለሀብቶችን ማገዝ እንዳለ ነው። አሁን የናሽናል ባንክንም ስታቢሊቲ ሪፖርት ሰምታችሁ ከሆነ ሊዲንግ 10 ተበዳሪዎች አሁን ሀገሪቷ ውስጥ ያለውን ወደ 23% የሚሆነው ብድር እነሱ ላይ ነው ያለው። ወደ 1.9 ትሪሊየን ብር የሚል ሪፖርት ሰሞኑን ወጥቷል ከሰማችሁ ማለት ነው። እና ወደ አግሪ ፋይናንስ ግን መምጣት ካልቻለን ጥቂት ሰዎች ጋር ኮንሰንትሬት ያደረገውን ሪሶርስ ሰፊው አርሶ አደር ጋር የሚያገኝበት ሲስተም ካልዘረጋን ግብርናውን ትራንስፎርም አናደርግም ብዬ አስባለሁ አግሪ ፋይናንስ ላይ። ሶስተኛው ማርኬት ነው። ቅድም ባለው እንግዲህ ኢንፑቱ ቀረበ፣ ኤክስቴንሽኑ ቀረበ፣ ቴክኒካሊ ተደገፈ፣ ፋይናንሱ መጣ። ከተመረተ በኋላ ቅድም አሁን ይሄ ሃይብሪድ ሲድን ፕሮሞት አድርገን 1000 ኩንታል ካመረተ በኋላ የሚሸጥበት ከሌለው አስቸጋሪ ነው። ተመልሶ ማምረት አይችልም። እኔ የድሮ ሪፖርት ስሰማ የሆነ ወቅት ላይ በ80ዎቹ ይመስለኛል በከፍተኛ የፓኬጅ ድጋፍ በቆሎ ተመርቶ ኩንታሉ 40 ብር ነው ምናምን ነገር ሆነ ተብሎ ነበር አይደል? ሀገሪቷ ውስጥ እንደዚህ አይነት ነገር እንዳይመጣ ማርኬትን ማሰብ ያስፈልጋል። መጨረሻ ወደ ቫልዩ አዲሽን እያለን እንሄዳለን ማለት ነው። ግን አክሮስ ኦል አሁን በጠቀስኳቸው በ5ቱም ስቴፖች ላይ ተቋማት ነው የሚያስፈልጉት፣ ኢንስቲትዩሽንስ ያስፈልጋሉ። እነዛ ተቋማት ደግሞ አሁን ህብረት ስራም ስለሆነ ሽፋን ሰጠ ነው ተሸክመ ነው አግዘ ነው የህዝብ ነው ምናምን ነው እያልን አይደለም። ኮምፒቲቲቭ መሆን አለበት፣ በትክክልም ደግሞ ፊዚብል መሆን አለበት። የተደራጀበት መስክም ፊዚብል ሆኖ ኮምፒታንት ሆኖ ገበያ ውስጥ ኦፕሬት ማድረግ የሚችል መሆን አለበት። የታመመ በሽተኛ የሆነ መቆም የማይችል ደካማ ያስፈልጋል እያለ መንግስት ተሸክሞ መሄድ የለበትም እንደዚህ አይነት ተቋማትን። ነገር ግን ኮምፒተንት ለሆኑ ፊዚብል ለሆኑ ስራውን መስራት የሚችሉ ተቋማትን እየለየ ኢንሴንቲቫይዝ ማድረግ ጥሩ ነው ብዬ አስባለሁ። የነ ደቡብ ኮሪያም የኢንዱስትሪ አብዮት ስለ ግብርና ባናወራ የኢንዱስትሪ አብዮታቸው እንደዚህ ነው። ቤስ ስለሆነው ኢንሴንቲቭ ይሰጣሉ፣ ያልሆነው ደግሞ ይቆረጣል ማለት ነው። እንደዛ ብናደርግ ብዬ አስባለሁ። አመሰግናለሁ። ፓናል ዲስከሽን ኦርጋናይዝ ላደረገ ላዘጋጀ አካል ምስጋና ማቅረብ ፈልጋለሁ።
ሪኮመንዴሽኖች አሉ። ለፌዴራል ኮኦፐሬቲቭ ኤጀንሲ የምሰጠው ሪኮመንዴሽን አለ። ቢካዝ በዚህ ህብረት ስራ ማህበር ማስተማር ላይ 8 ዓመት ቆይቻለሁ። ጀስት ኢትዮጵያ ውስጥ ያሉ ወይም ትግራይ ውስጥ ያሉ ህብረት ስራ ማህበር ስናያቸው ስንገመግማቸው ያላቸው ችግሮች አሉ። እንዴት ደግሞ መፍትሄ መፈለግ አለብን የሚለው ጉዳይ ሲሄድ ደግሞ መጀመሪያ በትግራይ ውስጥ 1017 ያህል የገንዘብና ቁጠባ ብድር ህብረት ስራ ማህበር አሉ። ደስ ይላል። ቁጥሩ በጣም ከፍተኛ ነው። ኳንቲቲ what about the quality? Sorry, the quantity. Yeah, the quantity amount ከናየኑ በጣም ከፍተኛ ነው። ኳሊቲው ላይስ የግድ እነዚህ 1017 ህብረት ስራ ማህበር ሰባቱ መሪዎች ተከትለው ነው የሚሄዱት ወይ ካል አይዴንቲቲ ላይ ከበጣን ማለት ነው። የህብረት ስራ ማህበር ማንነት ላይ ከበጣን አስሩ ቫልዩዎቹን ሪስፔክት አድርገው ወይ ፎሎ አድርገው ነው የሚሄዱት ብለን ከገመገመን ግን እዚህ ጋር መቆም አለብን ማለት ነው። በዛ አንፃር ነው ማየት አለብን። ቢኮዝ ቁጥራቸው እያደገ ነው። በሄድክበት መቀሌ ውስጥ የተለያየ ሳኮ አለ፣ የተለያየ ስም አለ። ስለዚህ ህብረት ስራ ማህበር የግድ እነዚህ መፈተሽ አለበት። ከሰባቱ ፕሪንሲፕሎች እኩል እየሄዱ ነው ወይ የሚል ነገር አለ። ቢኮዝ ከሼር ካምፓኒ ጋር ከኮርፖሬሽኖች ጋር እየተጋጨብን እንዳይሆን ብዬ ነው። ቢኮዝ ህብረት ስራ ማህበር ዋናው ዓላማ ምንድነው? ሰርቪስ ሞቲቭ ነው፣ ፕሮፊት ሞቲቭ አይደለም። እንዴት ነው እንደዚህ ማየት ያለብን ካል አሁን አንድ ህብረት ስራ ማህበር በፋይናንሻል ሴክተር እንትን ያለ ማለት ነው 5 እጥፍ ብድር ይሰጣል። አንዱ ህብረት ስራ ማህበር ደግሞ 7 እጥፍ፣ አንዱ ህብረት ስራ ማህበር 4 እጥፍ እያለ ይሄ ምንድነው? ኮምፒቲሽን ቤዝድ እየሆነ ነው። ህብረት ስራ ማህበር ደግሞ ዓላማው ኮምፒቲሽን አይደለም፣ ማህበራዊና ኢኮኖሚያዊና ፖለቲካዊና ችግሮች መፍታት ነው። ሃውስሆልድ ኢንካም ፐር ኢንዲቪጁዋል ማሳደግ ነው። ቢኮዝ ሃውስሆልድ ኢንካም ፐር ኢንዲቪጁዋል ካደገ ሴቪንግ እንትን ያድጋል። ስለዚህ ምን አለ ማለት ነው? ኢንቨስትመንት ወደ አግሪካልቸር ያልነው ማለት ነው። ሞደርን የሆነ የእርሻ ወዳልነው ወደ ትራክተር ወደ የዘመነ የኤክስፖርት ያልናቸው እነ ሰሊጥ ምናምን እንመጣለን። ከዛ በፊት ግን ማድረግ አለብን የአንድ ኢንዲቪጁዋሉ ሃውስሆልድ ኢንካም ማደግ አለበት። ቢኮዝ አይዴንቲቲያችን ላይ መስራት አለበት። ህብረት ስራ ማህበር አይዴንቲቲ ላይ መጠበቅ ያቀርበው አንድ ወንድም ያለ እዛ ስሙን ይቅርታ ላይ ያስኩትም እንጂ ህብረት ስራ ማህበር ምሽት አለብን ብለዋል። አዎ ምሽት አለብን፣ መንቃት አለብን ብዬ አስባለሁ። ሌላው ሪኮመንዴሽን ላይ ከፋይናንሻል ሊንኬጅ ጋር ህብረት ስራ ማህበር ከባንክ ጋር ፋይናንሻል ሊንኬጅ ፈጥሮ የፋይናንስ ችግር መቅረፍ ይችላል። ከባንክ ጋር ሳይሄድ ግን መጀመሪያ ከስድስተኛው ፕሪንሲፕል ስንነሳ ምን ይላል? ኮኦፕሬሽን አሞንግ ኮኦፕሬቲቭስ ይላል። ይሄ በደንብ እየተጠቀምንበት ነው ወይ? አሁን ፋና ሳኮ የፋይናንስ ችግር ካለበት ከሌላ መሰረተ አንድ ኮኦፕሬቲቭ አለ ከሱ ጋር ፋይናንሻል ትስስር ይሰራል ወይ ብለን መልሱ ፕሪንሲፕሉ ላይ ጋር ስለተቀመጠ ማለት ነው። አንድ ህብረት ስራ ማህበር ሰባቱን ፕሪንሲፕል በደንብ ፎሎ አድርጎ ከሄደ ያለውን ችግር መፍታት የሚችልበት አቅም አለው ብዬ አምናለሁ። ስለዚህ ይሄን ማጤን አለብን። ከባንክ በፊት አሁን ናሽናል ባንክ ምናምን እያስነሳሉ ከፕሪንሲፕሉ እየወጣን ነው። ናሽናል ባንክ እዚህ ጋር መምጣት የለበትም። ቢኮዝ ሌላ ኮኦፕሬቲቭ አለ፣ ፋን አለ፣ ሚዛን አለ፣ አብሮ መስራት እያለባቸው ናሽናል ባንክ ፋይናንሻል ስለከለከለን ምናምን የሚል ይሄም እንደ ምክንያት ነው፣ ሩቃችን ምክንያት ይሆናል። ቢኮዝ ስድስተኛው ፕሪንሲፕል እየጣስ ነው ስለሆነ። ሌላው አራተኛው ፕሪንሲፕል ላይ ብንሄድም ከናሽናል ባንክ መስራት አለብን ካልንም አራተኛው ፕሪንሲፕል ምናል ኦቶኖሚ ኤንድ ኢንዲፔንደንስ የሚለውን ህብረት ስራ ማህበር ከመንግስት አቃገብነት ነፃ ናቸው እያል እንዴት ነው ከባንክ ጋር ሀዲያ ባንክ ናሽናል ባንክ እኮ ምንድነው ሼር ካምፓኒ ነው፣ ኮርፖሬሽን ነው እንጂ ህብረት ስራ ማህበር አይደለም። ስለዚህ ከዚህ አንፃር እየሄድን እንትን ብንል ሌላው ሳይኮሎጂካል ሴትአፕ ያለው እዚህ ጋር ወንድም ያቀረበው ሀሳብ በጣም ደስ የሚል ነው። ሳይኮሎጂካሊ ህብረት ስራ ማህበር ኮንሴፕት መጀመሪያ መስራት አለብን። ኮንሴፕቱ ላይ እያንዳንዱ ጭንቅላት ውስጥ መግባት አለበት። እንደ ፓስፖርት እንደ አይዲ ካርድ ያልነው አንድ ሰው የግድ የህብረት ስራ ማህበር አባል መሆን አለበት። በቃ እንደ ናሽናል ካርድ እንደው እንደ ፓስፖርት እንደምንለው ማለት ነው መለያ ብንለው የፈለግነው ለውጥ ይመጣል የሚል ሀሳብ አለኝ። ሌላው ካሪከለም ተቀርጾበት አሁን ያየን ነበር። ህፃናቶቹ የቁጠባ ደብተር አለባቸው፣ ግን ህብረት ስራ ማህበር አያውቁትም። እንደ አማርኛ እንደ ትግርኛ ከ3ኛ ክፍል ጀምሮ ነው እንደተማርኩት እስከ ዩኒቨርሲቲ ድረስ ተማርኩት። ትግርኛ፣ አማርኛ፣ ጂኦግራፊ፣ ሂስትሪ የህብረት ስራ ማህበር የሚል መጽሐፍ ታትሞም ይሄ የኛ ኃላፊነት ነው። ቢኮዝ የዩኒቨርሲቲ አስተማሪ ስለሆንኩኝ ይሄ ደግሞ በትምህርት ቤቱ ቢሰጥ፣ ምክንያቱም አንድ ልጅ ሴቭ ከማድረግ በፊት ስለ ህብረት ስራ ማህበር ጥቅም በደንብ ማወቅ አለበት የሚል ሀሳብ አለኝ። ይሄ ኤግዚቢሽን ዋነኛው እንቅስቃሴ ስንጀምር በጀት ይዘን ወይ የተሟላ አቅም ኑሮን አይደለም የኤግዚቢሽን እናሳካለን ብለን የተነሳ ነው። በባዶ እጅ ነው የተነሳ ነው። በባዶ እጅ መንግስት
ያው ያለበት እጥረት ይታወቃል። ደሞዝም እስከ ሚያዝያ ነው ያለው። የኛ ኤጀንሲም ከደሞዝ ውጪ የተበጀተልን በጀት የለም። ግን አንድን ስራ እናሳካዋለን ብለን ከተነሳን ማሳካት ስለሚቻል ከተለያዩ አካላት ግንኙነት እየፈጠርን ይህን ኤግዚቢሽን ለማሳካት ችለናል። ኤግዚቢሽኑ እናሳካበታለን ብለን ያሰብነው አንድ 3 የተሳሳሩ ዓላማዎች አሉት። አንደኛው ከዚህ በፊት እዚህ ያለው ተሳታፊ በሁለት ጎራ ሆነን በመሳሪያ ስንዋጋ ነው የነበርነው። ጠላትና ወዳጅ ሆነን ስንዋጋ ነው የነበርነው። በአፈሙዝ በመሳሪያ እርስ በራሳችን ስንጠፋፋ ቆይተን አጋጣሚ ያው የዓለምም ትሬንድ የሚያሳየን ሁሉም ጦርነቶች መጨረሻቸው በሰላምና በድርድር ነው የሚፈታው። ወደ ፕሪቶሪያ ሄደን ተደራድረን ሰላም መጥቷል። ይሄ ሰላም ሁለት የተፈራረሙ አካላት አሉ። የነዚህ ሁለት የተፈራረሙ አካላት ብቻ ግን አይደለም፣ የሙሉ ህዝብ መሆን አለበት። ወደ ታች መውረድ አለበት፣ ተጠናክሮ መሄድ አለበት። ይሄን ከማድረግ ረገድ ደግሞ ህብረት ስራ ማህበራት የሚኖራቸው ሚና ከፍተኛ ስለሆነ ሰላሙ ለማጽናትና የህዝብ ለማድረግ አስበን ነው ይሄን ባዛርና ኤግዚቢሽን ያካሄድ ነው። አንደኛው ዓላማ ይሄ ነው። ወደዚህ የመጡ ህብረት ስራ ማህበራት ትርፍ ላይ ያገኙ አይደለም። ከኦሮሚያ ብዙ ተራራና ሸለቆ አልፎ እዚህ የደረሱ ከኤግዚቢሽኑ ትርፍ እናገኛለን ብሎ አይደለም። ከአዲስ አበባ ከፌዴራል ስራ ኮርፖሬሽን፣ ንግድ ስራ ኮርፖሬሽን ከተለያዩ ከአፋርም የመጡ አሉ። ከድሬዳዋም መጥቶ ፕሬዘንት አድርጎልናል። እዚህ ትርፍ እናገኛለን ብሎ አይደለም። በት ወንድማችን ህዝብ የትግራይ ህዝብ ከዚህ በፊት በጦርነቱ ተጎድተዋልና አብረን አለሁልህ እንበለው ብለው ነው የመጡ። ስለዚህ የህዝብ ለህዝብ ትስስሩ ያጠናክራል ማለት ነው። ወደ 1.4 ሚሊዮን አባል አለን የህብረት ስራ ማህበር የትግራይ ኦልሞስት 1/4 ማለት ነው የፖፑሌሽኑ። ስለዚህ እነዚህ አካላት ግንኙነት ከጀመሩ ሰላሙ ተጠናክሮ እንዲሄድ መሰረት ይሆናል ብለን ስላሰብን ነው። ሁለተኛው በጦርነቱና ባለፈው ዓመት ባጋጠመን ድርቅ ምክንያት በክልላችን ከፍተኛ የአቅርቦት እጥረት አለ። ከዚህ በፊትም በስግብግብ ነጋዴዎች የተበላሸ ማርኬት አለ። አሁን ደግሞ በጦርነቱም ባጋጠመው ድርቅም ችግር አጋጥሟል። የአቅርቦት ችግር አለ። ስለዚህ ይሄን የአቅርቦት ችግር በተወሰነ መልኩ ሰሞኑም ኢድ አልፈዋል፣ ፋሲካም እየመጣ ነው። ስለዚህ በተወሰነ መልኩ ሊያቃልልን ይችላል ብለን አስበን ነው ይሄን ኤግዚቢሽን ያካሄድ ነው። የመጨረሻውና ሶስተኛው ዓላማው ግን ህብረት ስራ ማህበር ቅድም እህቴ መምህርት ከመቀሌ ዩኒቨርሲቲ ስታቀርበው እንደነበረች ብቻቸው አይደለም የሚሰሩ። ከህብረት ስራ ማህበራት ፕሪንሲፕል አንዱ እርስ በራስ የመተጋገዝ ነው፣ ሊንኬጅ የመፍጠር ነው። እርስ በራሳቸው ኮምፒት ሳይሆን የሚያደርጉ ይደጋገፋሉ። ስለዚህ የትግራይ ህብረት ስራ ማህበር ከኦሮሚያ ህብረት ስራ ማህበር፣ የትግራይ ህብረት ስራ ማህበር ከአማራ ህብረት ስራ ማህበር፣ የትግራይ ህብረት ስራ ማህበር ከሌላ ህብረት ስራ ማህበር ግንኙነት ፈጥሮ ዘላቂ የሆነ የማርኬትና የፋይናንስ ትስስር ይፈጥራል ብለን አስበን ነው ያካሄድ ነውና ከሞላ ጎደል ይሄን ዓላማ ያሳካልናል ብለን እናስባለን። አንደኛው አስተያየት መስጠት የፈለኩበት እዚህ ነው። ሁለተኛ ህብረት ስራ ማህበራት ከዚህ በፊት ምን አይነት ህብረት ስራ ማህበራት እንደነበሩ አይተናል። ዓለም አቀፍ ትረንዱም አይተናል። ለቀጣይስ ምንድነው መሆን ያለበት የሚል ደግሞ በጣም ወሳኝ ይሆናል። ህብረት ስራ ማህበር ከዚህ በፊት ይዘናቸው ስንሄድ በነበረ አይነት ከሄድን ትርጉም የለውም። ትግራይ ለምሳሌ ቅድም ሲቀርብ እንደነበረ 5358 ማህበራት አሉ። እነዚህ ማህበራት ሁሉም በጣም ፋንክሽናል ናቸው። ህዝቡን እያገለገሉ ነው። ማርኬት ሆነዋል። ለህብረተሰቡ አቅርቦት አምጥተዋል።
የቴክኖሎጂ ሽግግር ምንጭ ሆነዋል፣ ራሳቸው ትራንስፎርም እያደረጉ ነው ብለን ከጠየቅን በጣም ብዙ ችግሮች አላቸው። ስለዚህ ህብረት ስራ ማህበራት ከአሁን በፊት ስንሄድበት በነበረ መንገድ መሄድ ጠቃሚ አይደለም። ይሄ እንደ ትግራይ ብቻ ሳይሆን እያልን ያለ ነው፣ እንደ ኢትዮጵያም እንደዛ ብለን ወደ ሪፎርም እንቅስቃሴ ገብተናል። ስለዚህ ወደ ሪፎርም እንቅስቃሴ ስንገባ እዚህ አብዛኞቻችሁ አመራር አካላት ተጠርታችኋል። የዞን የክልል ያልመጡ ሊኖሩ ይችላሉ። ኦልሞስት ሁሉም ሴክተሮች ግን ጠርተናል። የግል አካላትም አሉ። ለምንድን ነው የጠራናችሁ? በቀጣይ ወደ ሪፎርም እንሄዳለን። ከድርጅት ጽህፈት ቤትም የተጠራችሁ ሰዎች አላችሁ። ከክልል ጀምሮ እስከ ዞን ያለ የድርጅት ጽህፈት ቤት ጠርተናል። ለምንድን ነው? ሪፎርም እናደርጋለን። ሪፎርም ስናደርግ ብቻችን አይደለም የምናደርገው፣ የሁሉም አካላት እንቅስቃሴ ያስፈልጋል። በአራት ፖይንቶች ነው እኛ ሪፎርም ያስፈልገናል ያልነው። አንደኛ ህብረት ስራ ማህበራት በአደረጃጀት በአሰራርና በአመራር ከፍተኛ ችግር አለባቸው። ቅድም ሲተነተን ስለነበረ በዝርዝር አልገባም። አደረጃጀታቸውም የኛ ክልል ካየን ዩኒየን ከተባለ ለምሳሌ ወረዳ መሰረት አድርጎ ነው። መሰረታዊ ማህበር ከተባለ ጣቢያ መሰረት አድርጎ ነው። ፌዴሬሽን ከተባለ ደግሞ ክልል። እንደዚህ አያስካሄደንም። ኢኮኖሚክ ትስስር ኤንድ ማህበራዊ ትስስር መሀል መሰረት ማድረግ አለበት። ስለዚህ በዚህ የአሰራር የአደረጃጀትና የአመራር ሪፎርም የሚጠናከሩ ማህበራት አሉን። መርጅ የሚሆኑ 3-4 በአንድ አካባቢ የነበሩ ወደ አንድ መርጅ የሚሆኑ አሉ፣ የሚፈርሱም አሉ። ስለዚህ ሳይኮሎጂካል ዝግጁነት ያስፈልጋል። ስለ ሪፎርሙ አንድ ለብቻው አንድ የንቅናቄ መድረክ እንጠራለን። ከዛ በፊት ግን በማይንዳችን መያዝ መኖር ይገባናል። ለምሳሌ ባለፈው 34 ወረዳዎች ነበረን። 34 ሁለገብ ዩኒየን፣ 34 የብድርና ቁጠባ ዩኒየን፣ እንደዛ ያለ ነው የሚሄደው። ከዛ ወደ 90 ምናምን ሲሄድ ወረዳ ሁሉም አዲስ ወረዳ የተፈጠረ ዩኒየን ካልተፈጠረልኝ ይላል። ስለዚህ በእንደዛ አይነት ብንሄድ ያዋጣናል ወይ? ስለዚህ ዋነኛ ዓላማችን ኢኮኖሚክ ኤንድ ሶሻል ትስስሩ በሚያጠናከር መልኩ ቫልዩ አድ በሚያደርግ ለትራንስፎርሜሽንም ወሳኝ በሆነ መልኩ እንደ አዲስ ሪፎርም ማድረግ አለብን ብለን እንቅስቃሴ ጀምረናል። ሁለተኛ ከፋይናንስ ጋር ተያይዞ የፋይናንስ ተቋማት ህብረት ስራ ማህበራት አሉን። አጠቃላይ ለህብረት ስራ ማህበር ያለ የፋይናንስ ድጋፍም ከፍተኛ ችግር ስላለበት እዛ ፋይናንስ ላይ ትኩረት አድርገን ሪፎርም እናደርጋለን። ሶስተኛ ከማርኬቲንግ ኤንድ ቢዝነስ ኦሪንቴሽን ላይ ህብረት ስራ ማህበራት ህዝቡ የሚያገለግሉ ናቸው፣ ግን እዛው ያሉ የቢዝነስ ተቋማት ናቸው። የቢዝነስ ተቋማት ከሆኑ ራሳቸው በቢዝነስ ተጠናክሮ ህብረተሰቡ እንዴት ነው ማገልገል ያለባቸው የሚል በፋይናንስም ሪፎርም እናደርገው ይኖረናል ማለት ነው። ፋይናሊ ሬጉሌሽንም ከዚህ በፊት ሬጉሌት እናደርጋቸዋለን። ምን ላይ ነው ፎከስ የምናደርገው? ህብረት ስራ ማህበራት ራሳቸው ሬጉሌት የሚያደርጉት በምንድን ነው? እኛስ በምንድን ነው የምንደግፋቸው? መንግስት በምን ኢንተርፌር ያደርጋል ብለን ትኩረት ሰጠን እንሰራለን እና እዚህ በቀጣይ ስለምንሰራ ለማይንድ ሴትአፕ እንዲመቸን ብዬ ነው። ሌላው ፎከስ አድርገን እየሰራንበት ያለ ነው ከአግሪካልቸራል ትራንስፎርሜሽን ነው። ይሄ ከግብርና ሆነን በጋራ ነው እየሰራ ነው ያለ ነው። አግሪካልቸር ከዚህ በፊት በነበረው ከሄድን የሚያዋጣ አይደለም። 3000 ዓመታት በበሬ አርሰናል፣ ውጤት አላመጣንም። ውጤት አላመጣንም ማለት ኬንያ ከኛ በኋላ ወደ ህብረት ስራ ማህበር ገብታ ምን አይነት ለውጥ እንዳመጣች አይተናል። የዴንማርክ ደግሞ ከድሬዳዋ ሲቀርብ ነበር። የሌሎች ዓለም ተሞክሮም አይተናል። ስለዚህ በበሬ ያረስን ለመሄድ ከእጅ ወደ አፍ የሆነ ኑሮ እየገፋን ዘላለሙ መኖር የለብንም። አንድ ሁለተኛ፣ በጦርነቱ ምክንያት ሌበር ፎርሱም የለም፣
በሬውም የለም፣ ዋጋውም ተወደዋል። ስለዚህ የሜካናይዜሽን ጊዜው አሁን ነው ብለን ተነስተናል። የጀማመርናቸው ስራዎች አሉ፣ አጠናክረን እንቀጥላለን። ሜካናይዝድ ባደረግነው አግሪካልቸር ቁጥር ፕሮዳክቲቪቲም በጣም በእጥፍ ይጨምራል። በሬ የሚያርሰው 10 ሴንቲሜትር አይደርስም ወደታች። ስለዚህ ለም መሬቱ ማዕድን ያለበት ፈርታይል መሬቱ ውስጥ ነው ያለው። በትራክተር ቢታረስ በትራክተር ታርሶ ምን ያህል ሊጨምር ይችላል? በትሬሸር መውቃት ስንጀምር ምን ያህል ውጤታማ ልንሆን እንችላለን ብለን መካናይዝድ እናደርጋለን ብለን ጀምረናል። እንደ መንግስትም በክልል ደረጃ ተይዞ በከፍተኛ ስራ እየተሰራ ነው ያለው። በቀጣይም ህብረት ስራ ማህበራት አግሪካልቸራል ትራንስፎርሜሽን ላይ ፎከስ አድርጎ መስራት ስለሚጠበቅብን ነው። ሌላ አስተያየት ልሰጥበት የምፈልገው የመጨረሻ መንግስትና የድርጅት መንግስትም ድርጅትም በህብረት ስራ ማህበራት ትኩረት እስካሁን አነስተኛ ነው። እነዚህ ህብረት ስራ ማህበር ገብቼ እንደታዘብኩት ከዚህ በፊትም ሌላ ሴክተር ስመራ እንደታዘብኩት ለህብረት ስራ ማህበራት ያለ ፎከስ በጣም አነስተኛ ነው። አንዷን ኤግዛምፕል እንኳን ብንወስድ ቅድም ከፋና ሲያቀርቡት የነበረ በአዋጅ ለህብረት ስራ ማህበራት የተሰጠ ጥቅሞች አሉ። አንድ መሬት ያገኛሉ ይላል። መሬት በነፃ መንግስት ያመቻቻል ለስራ ይላል። ወደ ታች እንተግብረው ቢባል አይተገበርም። ሀፍቱ እዚያ ያለ ራያ ሓድነት ራያ የምትባል ምርጥ ዘር ማህበር አለች። ምርጥ ዘር ለማባዛት መሬት ለመውሰድ እና ሀፍቱ ኦኬ ብለዋል፣ እንሰጣታለን ብለው ድጋፍ ሰጥተዋል። እርሻ ቢሮ ድጋፍ ሰጥተዋል፣ እኛም ድጋፍ ሰጥተናል። ኢንቨስትመንት ቢሮ ምናምን እየተባለ ስንት ዓመት ነው እየተንከራተተች ያለችው። በአዋጅ ግን ፓርላማ ያጸደቀው አዋጅ ለመስሪያ የሚሆን ቦታ ይሰጣቸዋል ይላል። ይህን እንኳን አይተገባም። በመንግስትም ይሁን በድርጅት ፎከስ እየተሰጣቸው አይደለም። ከኢንካም ከታክስ ነፃ ናቸው ይላል፣ ግን ታክስ ይደረጋሉ። ማአት ችግሮች አሉ። በአዋጁ ግን ለነዚህ ህብረት ስራ ማህበራት ይሄን ካደረግን ለነሱን ለመጥቀም አይደለም፣ ለህብረት ስራ ማህበሩ ህዝብን መጥቀም ነው። ከማንኛውም የቢዝነስ አካል በጣም ወደ ህብረተሰቡ የቀረበ ህብረት ስራ ማህበር ነው። በህብረት ስራ ማህበር እንቅስቃሴ ከተጀመረ ደግሞ ኢኮኖሚ በቀጥታ ነው በቶሎ ነው የሚነሳው። ስለዚህ እንደግፈን ብሎ ኮንሽስሊ ነው አዋጁ የተደነገገው። ፕራክቲካሊ ግን እንደዛ አይደለም። ኢቭን የመንግስት በጀት ሲደለደል ኤጀንሲዎች ምናምን ተብሎ የሚበጀተው በጣም ያስቃል። አንድ ጊዜ የታችኛው መዋቅር ጠርተህ ስብሰባ ለመስጠት እንኳን የሚያስችል አይደለም። አጋጣሚ በጀት የሚመድቡ ሴክተሮች የሉም እዚህ እንጂ ትንሽ እነሱን ለመውቀስ ነበር። የሉም። ይህ ግን የሁላችን ትግል መሆን አለበት። ስለዚህ ህብረት ስራ ማህበራትን ማጠናከር፣ ህዝብን መጥቀም፣ ህዝብን መቀየር፣ አጠቃላይ የህብረተሰቡን ኑሮ ማስተካከል ስለሆነ ሁላችን እዚህ ያለ ነው ከትግራይም ከተለያዩ ክልሎችም የመጣን እዚህ ፎከስ አድርገን መሰራ ጥሩ ነው። አመሰግናለሁ። ተግዳሮቹ ኢንፑት በጊዜው መቅረብ አለበት፣ ስልጠና መሰጠት አለበት፣ አርሶ አደሩ በቋሚነት ማረስ መቻል አለበት። መፈናቀል አለ ማለት ነው። ጦርነት ማለት ያው ሰላም የለም፣ ሰላም ከሌለ ደግሞ ግብርና የለም። ስለዚህ ትክክለኛ አባባል ነው የተሰጠውና ትክክለኛ ቴም ማለት ይቻላል። ለምንድን ነው ግብርናን ፎካስ አድርጎ በተለይ በሶስት ዓለምኛ አገሮች ለምንድን ነው ዋይ ዊ ፎካስ አግሪካልቸር የሚለው ነገር ሊያግባባ ይችላል። ለምንድን ነው ህብረት ስራ ማህበሩ ትኩረት የምንሰጠው? ከዛ መልስ ስለሚገኝ አንድ ትልቁ የሚመስለኝ እኔ ግብርና ላይ ህብረተሰቡ ቶሎ ፈጥሮ የሚያድግበት ኤሪያ የትኛው ነው የሚመረጠው? አንድ መንግስት ሲሆን ለህዝብን ጠቅማለሁ ቶሎ አድጋለሁ ብሎ ነው የሚመጣው። የሆነ መንግስት በየትኛ መንገድ ቢሄድ ነኝ ቶሎ ለህዝቡን የሚጠቅመው? በየትኛ መንገድ ቢሄድ ነኝ ቶሎ ብሎ ኢንካሙና ህብረተሰቡ ልምላሜ ሊያገኝ የሚችል ቶሎ ልማት የሚያመጣው የሚለው ህብረተሰቦቻችን ያልተማረም ስለሆነ 80% እያልን ስለሆነ ትልቁ አርሶ አደርም ስለሆነ
በግብርና ላይ ብንይዝ ፈጥኖ ልማት ማምጣት ይቻላል። አንዱ አስተሳሰብ ነው። ሁለተኛ አስተሳሰብ ከዚህ ጋር የሚሄደው ፍትሃዊ ተጠቃሚነትን ከማረጋገጥ አኳያ በምናይበት ጊዜ ግብርናን ፎካስ ስታረግ አብዛኛውን ህዝብ ታገኛል። ሌላው አለ አይደለም ማለት ግብርና ስላረክ አይደለም፣ የፖለቲካ አመለካከትም አይደለም። ህዝብን የምታይ ከሆነ የምትስተዳደር ከሆነ ፖለቲካሊ ማስተዳደር ስለሚገባ ፍትሃዊ ተጠቃሚነት ማረጋገጥ አንዱ የሊደርሺፕ ፖለቲካል ኢኮኖሚ ነው። ሶ ህዝብን የሚጠቅም ኢኮኖሚ ካላመጣ you cannot lead። ስለዚህ ሁለተኛው ነው። ሶስተኛው ግብርና የተመረጠበት ዲሞክራሲን ኤክሰርሳይዝ የሚያደርግበት ጥያቄ የሚጠይቅበት ተጠያቂና ጥያቄ ያለበት ህብረተሰብ ስለሆነ ነው። እነዚህ ሶስት ነገሮች ካየ ከየትኛው ሴክተር የበለጠ ፎካስ አደርጋለሁ ብሎ የሚያዩ ለኢትዮጵያ የተመረጠው ትክክለኛ አባባል ለምን ያለ ግብርናን ፎካስ ማድረግ ማለት እነዚህ ሶስት ነገሮች ማሟላት ነው። ፈጥነህ ደግሞ ድህነትን ትቀርፋለህ ማለት ነው። አልቲሜት ጎሉ የሆነ መንግስት ፖቨርቲ ሪዲዩስ ማድረግ ነው። አልቲሜት መንግስት የሆነ ነገር ካለ ይሄ ተፈጥሮ ያለው በተለይ በካዳ ፕሮግራም ላይ ተይዞ ያለው ፖቨርቲ ኢንድ የሚለው ሪዲዩስ ሳይሆን ፖቨርቲን እዚህ ደረጃ አደርሳለሁ ብሎ የሚል ከሆነ ግብርናን ፈጥኖ መያዝ ነው። በዓለም ተጨባጭም ያደጉ አገሮች ኢንዱስትሪያላይዝን ሪቮሉሽን ከማምጣታቸው በፊት የመጀመሪያው አግሪካልቸር ፎከስ አድርገው በመስራታቸውና ይሄን ማለት ሁለተኛ ማለት የሚፈልገው ይሄ ከሆነ ዋይ ህብረት ስራ ማህበር is very important by the way fundamentally ካሁኑ ጊዜ አገራችን እንደሚታወቀው አግሪካልቸር ትራንስፎርም አደርጋለሁ ብሏል። ስለዚህ ካልከው ደግሞ አብሮ ይመጣል ከህብረት ስራ ማህበሩ ላይ አንደኛ ትልቁ ይመስለኛል የስኮፕ ነው። ስኮፕ ሊደርሺፕ አግሪካልቸርን ትራንስፎርም አደርጋለሁ የሚል መንግስት ካለ የሊደርሺፕ ስኮፕ ወሳኝ ነው ማለት ነው። ለምን ማርኬት ፌለር አለ የሶሻሊስት አባባል አይደለም። ባይ ዘ ወይ አግሪካልቸር በአለም ላይ የማርኬት ፌለር ያለበት ሴክተር ከሌሎቹ ስታዩ እሱ ላይ ነው። ለዚህ ነው የፈለገ ነገር ቢሆን ያደጉ አገሮች አይተ ከሆነ አሁን ያመጣው ነገር አንደርስታንድ አድርገ ነው ኤክስቴንሽን ስንቀርጽ አይተነው ነበር። ከህንድና ከቻይና ከኢትዮጵያ ኮምፔር አድርገን አንድ ዲኤ ለስንት ሬሽዮ የሚለው ነገር አይተን ነው። ማርኬት ፌለር አለበት ገና ያልተማረ ህብረተሰብ ይዘ ለዚህ ሊደግፍ የሚባል ያደረጃጀት ስልትን ያስተሳሰብ ያመለካከት ለውጥ የምታመጣበት ሊድ ካላረብከው እንጂ ወደዛ መሄዳችን አይቀርም። እሱ ነው የፖለቲካል ኢኮኖሚ አይደለም እንትኑ ውግንና ነው የሚያሳየው። ስለዚህ ለደሃ ህብረተሰብ ቶሎ የሚያወጣው በየትኛው መንገድ ቢሄድ ነው የሚለው ነው እንጂ አሁን ያልከው ነገር ትክክለኛ ነው። አሁን ቆም ተብሎ ታይቷል። ስለዚህ ባለው የፓብሊክ የኤክስቴንሽን አካሄድ የት መድረስ አይቻልም። ምንድነው ያ ፕሉራሊስቲክ ኤክስቴንሽን አካሄድ ፕራይቬት ሴክተር ከኛ ኦን የሚያደርግ አንዳንዱ ፕራይቬት ሴክተርን ኦን አድርጎ የሚሄድ ከኛ ኤክስቴንሽን የሚጠብቅ ከሆነ ዛስ ፌለር አለ ማለት ሳሙኤል። አሁን በተጨባጭ አጠገብ ያለ ህብረት ስራ ማህበር አሁን ህብረት ስራ ማህበር የራሳችሁ ዲኤ ቀጥራችሁ እየሰራችሁ ነው ያላችሁ አይ ዳውት ከኛ ኤክስቴንሽን እየተጠቀም ሶ ዊ ሃቭ ቱ ሊበሬት ከዛሬ ጀምሮ ሪፎርም ማድረግ ያለበት አሁን ያልከው ነገር ለሰራ ከተፈለገ የኤክስቴንሽን ድጋፉ ፕሉራሊስቲክ ኤክስቴንሽን አንዱ ኤክሰርሳይዝ ማድረግ አለበት። የህብረት ስራ ማህበራትን ሊሰራ የሚችል ዲኤ ከመቅጠር አኳያ ኤክስቴንሽን ማራዘም ይቻላል የሚል ኦልሬዲ ዲክሌርድ የሆነ አዋጅ አለ ነው ኤግዚስቲንግ ራይት ነው የሚል አለ። ስለዚህ ትክክለኛ አንድ ትልቁ የሚመስለኝ እኔ ፈንዳሜንታል የስኮፕ የሊደርሺፕ ያልከው የገቨርናንስ ኤንድ ሊደርሺፕ ኢዝ ቬሪ ኢምፖርታንት። ይሄ ትራንስፎርሜሽን አንደኛው ትልቁ የሚሰራ ነው። ሊደርሺፕ ኢት ማተርስ ነው ማለት ትንሽ አልፎ ሊገኝ የሚችል ህብረተሰቡን ይዞ ሊጓዝ የሚችል አነቃንቆ ደግሞ ታሪካዊ ስራ ሊሰራ የሚችል ሊደርሺፕ ኢዝ ማተርስ ያደርጋል ማለት ዝም ብሎ አይደለም። አግሪካልቸር ኢዝ ሳይንስ ኤንድ አን አርት ሁለቱ የሚይዝ ከሆነ ለዚህ አንደርስታንድ አድርጎ ሊመራ የሚችል ሊደርሺፕ ማተር ያደርጋል በየደረጃው። ግብርና ማለት መምራን how I am leading agriculture ነው by the way the way you lead it ፕሮዳክቱ ታገኛለህ። ሊደርሺፕ ማተር ካላረገ ደግሞ ያው እንደምታውቁት ውጤቱን ያመጣል። ስለዚህ ፋንዳሜንታል ትራንስፎርም የማያረግ የሆነ የሌለበት ምክንያት አንዱ የሊደርሺፕ ፕሮብሌማችን። ሁለተኛ ላይ ሊደርሺፕ ከያዘው ለውጥ ይመጣል ባይዘው አይተኮነ አሁን ለምሳሌ በስንዴ ላይ እየተደረገ ያለ ለውጦች ለዚህ ነው ሊደርሺፕ ማተር ያደርጋል። ስንዴ ላይ ዴፊሲት የነበረበት ኤሪያ ላይ አገራችን ስዊቴብል ኤሪያ ነው።
ስለዚህ ይህ ነገር ጠበቅ አድርገህ ከያዝከው ለዛ ሊያስፈልግ የሚችል ነገር ደግሞ ማሟላት ከቻልክ አግሪካልቸር ትራንስፎርም ያለ በዚህ ከላይ ሁለተኛው ላይ ኮኦርዲኔሽን ነው። አግሪካልቸር ማልታይ ሴክተር ነው። ኮኦርዲኔሽን ይፈልጋል። ኮኦርዲኔሽን ካላረክበት ይካኖ ትራንስፎርም አግሪካልቸር ይካኖ ትራንስፎርም ኮኦፐሬቲቭ ማልታይ ሴክተር ነው። እኔ እንዲያውም ከአዲስ አበባ የመጣችሁ ስላላችሁ just look at how much በተለይ ፋይናንሻል ኢንክሉዥን ላይ ያው ግብርናም ስለነበርኩ እዛ አካባቢ ላይ ትልቁ ነገር 70% ለግብርና መሰጠት አለበት የሚል አለ በፖሊሲያችን ላይ ስኖት እንደዛ ግን አይደለም። ስለዚህ ትልቁ መሰጠት የሚገባው ማርኬት ፌለር ያለበት ኤሪያ ስለሆነ ኢንተርቬንሽናችን እንደ መንግስት ዴቨሎፕመንታል ስቴት የምናየው ከሆነ ግን ለግብርና ሊሰጠው የሚችል የፋይናንሻል ኢንክሉዥን ላይ መታየት መቻል አለበት። ሶ የብድር አቅርቦት ከሌለ የትመድር ሜካናይዜሽን አሁን ጓደኛ የታነሳው ነበር። በዶማ ኮቆፈርክ 2 ሰውን ታጠግባለህ። በበሬ ካረስክ 5 ሰው ታጠግባለህ። ፒሪድ there is no any profit። በትራክተር ካረስክ ግን 40 ሰው እና እስከ 60 ሰው ፕሮዲዩስ ማድረግ ይችላል። ዛት is answer እዛው አለ። ሶ የሜካናይዜሽን ሪቮሉሽን ማምጣት መቻል አለብን። ስለዚህ ክራይሲስ ቱ ኦፖርቹኒቲ የምንለው አንዱ ሜካናይዜሽን ሲባል ደግሞ ሃይሊ ቴክ አይደለም። ለአርሶ አደሩ ሊጠቅም የሚችል የሜካናይዜሽን አይዲያ የቴክኖሎጂ አይዲያን በጣም መምጣት አለ። ሶስተኛም ይመስለኝን አካውንታቢሊቲ ነው። ተጠያቂ ያለበት ማህበረሰብ መፍጠር መቻል አለብን። ይሄ ቴስታ ነገር ፕሪንሲፕልስ ስታነሽው የነበረ ጊዜ ሊደርሺፕ ተጠያቂ ፓሽኔት መሆን አለበት። ህብረት ስራ ማህበር እንደሚመስለኝ እኔ ፓሽኔትድ ኢስ ማይ ኦውን ይሄ ፕሮፐርቲ ነው እንዲህ አድርጌ አሻግራለሁ ህዝብ የሚል ፓሽን ካለ ፎር ሹር አግሪካልቸርን ትራንስፎርም ታደርጋለህ። ተቀጣሪ አይነት ካለ ግን አይሄድም ዳዝንት ወርክ። ስለዚህ እኔ ትልቁ የሚመስለኝ እኔ የአካውንታቢሊቲ አግሪካልቸር ሴክተሩ ላይ ተጠያቂ በየደረጃው ያለው ሊደርሺፕ የሚያዝ ከሆነ ፋንዳሜንታል ትራንስፎርም እናደርጋለን የሚል ጉብት አለኝና ያልከው ነገር። ስለዚህ አንድ ትልቁ ዋናው አግሪካልቸር አዝ ለመኖሪያ ከሆነ ያው ትራንስፎርሜሽን አንሰል ፎር ሰርቫይቫል አግሪካልቸር ፎር ሰርቫይቫል ፎር ላይቭሊሁድ ብለን የምንሄድ ከሆነ ፌለር ነው ከባጀም። አግሪካልቸር አዝ ኤ ቢዝነስ ከያዝነው ግን ዊዝን ኤ ሾርት ፖሲብል ታይም ሀገራችንን ያነጥራል የሚል ግምት አለ። ለምን ቢኮዝ የኛ ኢትዮጵያ የተለየ አግሪ ኢኮሎጂ ለየት የሚያደርገን ተጽጧለን። ለግብርና የተመቻቸ ሌላ ሀገር የሌለበት ማለት ነው። ዲፈረንት ጂኖታይፕስ ያለበት ሀገር ነች። ዲፈረንት አግሪ ኢኮሎጂ ያለበት ኤሪያ ነው። ስለዚህ ይህን ተጠቅመን ኮምፓራቲቭ አድቫንቴጅ ተጠቅመን ህዝባችንም ተጠቅመን በተወሰኑ ሰብሎች እንኳን አውትስኬን አድርገን የምናደርገው ኮፊ እኔ የሚገርመኝ ኮፊ ኢዝ ኢትዮጵያ ኦሪጂኔትድ ከኛ በላይ እየሰራች ያለችበት ኤሪያ ግን ቪየትናም ቅርብ ቀን መጣ በ10 ዓመት በ15 ዓመት ዋን ኦፍ ዘ ቤስት ፕሮዲዩሰር ሆናለች ከኛ ተሞክሮ ወስዳ ሶ ሊደርሺፕ ማተር ያደርጋል። ስለዚህ አሁን ጠበቅ አድርገን ከያዝነው ኢኮኖሚካል ቫልዩ ያለው ክሮፖችን ከያዝን ፎር ሹር። ስለዚህ ምን ለማለት ፈልጌ ነው አግሪካልቸር አዘ ቢዝነስ ከሄድን የሚለው። ስለዚህ ከዚህ ይቀዳል ህብረት ስራ ማህበርም ህብረት ስራ ማህበር አዘ ቢዝነስ ህብረት ስራ ማህበር የሊደርሺፕ የተባለበት የፋይናንሻል ደገፍ ከተደረገበት ፋንዳሜንታል ትራንስፎርም ያደርጋል የሚል ግምት አለና ኤክስቴንሽኑ በዛ ብትወስድልኝ የሚል ነው። ማርኬት ፌለር አለ። ኢፍ ዘር ኢዝ ማርኬት ፌለር ካለበት ደግሞ መንግስትን ማገዝ አለበት የሚለው ነገር ምክንያቱም አሜሪካ ያደገችበት በዛ ነዋ። 50 ዓመት 60 ዓመት 100 ዓመት አይቶ ከሆነ የስኬሊንግ አፕ መንግስትን ኢንፍራስትራክቸር እየደገፈ መንግስትን ለታች ያለው የኤክስቴንሽን አካሄድ እየደገፈ ከዛ በኋላ ፕራይቬታይዝ ያደረገው የቀነሰ ፓብሊክ ፕራይቬት ፓርትነርሺፕ እየተባለ የሄደበት ነው። በዛ ነው ለዚህ ነውና ባልከው ነገር ይሄድንበት ያው ማሳካት ይቻላል። በዚህ ብናጠቃለው ምን ይመስላችኋል? አመሰግናለሁ። ታንክ ዩ ሶ ማች።
ኤግዚቢሽንና ባዛርን በክብር እየከፈቱልን የሚገኙት ክብርት ያስሚን ወሃብ ረቢ የኢትዮጵያ ኢንቨስትመንት ሆልዲንግ ምክትል ስራ አስፈጻሚ፣ አቶ አቻ ደምሴ የኢትዮጵያ ንግድ ስራዎች ኮርፖሬሽን ዋና ስራ አስፈጻሚ ከዕለቱ ታዳሚያን መካከል ናቸው። ቆልዓ ትግራይ ወይኖ ሽሙማኖ ቆልዓ ትግራይ ሞኖ ሽቦሪና አሸሞና ሸሞና 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 ሽመስከተሸም መስከተሸም መስከተሸም እስካክ ግድም መሳኽ ወዝወዝ ስለናሎ 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 شمون هانا سنة عمر داسي سلاسة سيسيكو بالخلو بنسي شمون هانا سنة حقر قانجو باللجا سيسيكو بالخلو بوانجا شمون 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 قديف كفزز قديف خاتني عبداني مشات مشات جورو الشام قديف كحراس قديف كخاسي حداسي شمونانا 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 ቆልዓ ትግራይ ወይኖ ሽሙማኖ ቆልዓ ትግራይ ሞኖ